ከአንቺ ጋር ብዙ ነገር መስራት እንችላለን። ይሄ ነው ህልሜ፣ ዋናው ይሄ ነው እና ፎሎወር ሲደረግ ደግሞ ሰዎች በደንብ እያወቁ ምን እንደምፈልግ ምን እንደምሰራው እያወቁ እንደዛ ብዬ ነው የቲክቶክ ላይ የመጣው እና ይህን ጠብቀው። የእኛ ቻሌንጁ ትንሽ ነው ግን ብዙ መስራት እንችላለን። እውነት ወደፊት ደግሞ አሉ አላማክን ወድጄዋለሁ። አላማክ ህፃናትን ማገዝ ልክ አንተ በቤተሰብ ሂደት ስላደግ መታገዝ ያለባቸው ልጆችን ማገዝ የተቀደሰ ሀሳብ ስለሆነ በጣም በደስታ አብረን እንሰራለን፣ እናግዛለን። ፎሎ አድርጉት ሁላችሁ ጋይስ እና 23 አበባ ጉድ 23 አበባ ፕሮጀክቶች ጽፌ ልጀምር ነው ቅርብ ጊዜ ኢትዮጵያ ላይ ከአባተ ጋርም ጓደኞችም ጋርም እነሱም ይፈልጋሉ እና ሪዞርት እና ብዙ የሬስቶራንት መከፍት እንፈልጋለን። ይሄ ደግሞ ለእኛ ሀብት ሳይሆን ለኢትዮጵያ የተቸገሩት ኢትዮጵያ ስራ ያጣሉ። ብዙ ሰው ስራ አጥቶ ነው እና ስራ ኦፖርቹኒቲ ብዙ የለም ኢትዮጵያ ውስጥ እና እነዚህ ስራ ኦፖርቹኒቲ ልከፍት ብለን ነው ይሄ ያሰብነው እና ብሩ የምናገኘው ከዛ እነዚህ ሪዞርት ምናምን የምናገኘው ብር ቀጥታ እነዚህ የተቸገሩት ኢትዮጵያ ውስጥ ያሉት ሰዎች ናቸው ቀጥታ የሚሄደው። ለእኛ ምንም እዚህ የተሻለ ምርጥ ህይወት እየኖረን ነው እና ይሄ ለብሉ ለኢትዮጵያ ነው የምሰራው። ወደፊት በቲክቶክ በዩቱብም ከፍቻለሁ። ዩቱብ ኢንስታግራምም የምሰራው ለኢትዮጵያ በሙሉ ለእኛ በጣም አሪፍ ህይወት አለኝ እዚህ ለራሴ ህይወት አይደለም። በጣም እናመሰግናለን። ኢትዮጵያን ሀገራችንን ማገዝ አላማ ይዘህ ስለምንሳት ለአንተም ሀገር ነው ኢትዮጵያ እና ግን በ4 ዓመት ኢትዮጵያ ወጣ አሜሪካን በማደግህ መጠን ግን ከኛ በላይ ለኢትዮጵያ ተቆርቁረህ ደግሞ ሀገራችንን ለማገዝ ስለተነሳ በጣም እናመሰግናለን። በዚህ መልካም ስራ ከኔ ሶሻል ሚዲያዎችን ፕሮሞት በማድረግ አግዝሃለሁ። ኢንስታግራም ላይም 40 ምናምን ሺህ ፎሎ አለኝ። ስቶሪ እንዳያደርግልሃለው። አመሰግናለሁ። ደግሞ ታውቃለሽ እነዚህ በዚህ በቲክቶክ አይ ቲንክ 7 ሀገር አለ የሚከፍልላቸው እና እኔ ይኸውልሽ የኔ ቲክቶክ ላይ ፕሮሞት ካደረጋቸው ኢትዮጵያ ሙሉ ፕሮሞት ባደረግ እና በዩቱብም በኢንስታግራምም ፕሮሞት ካደረጋቸው ብዙ ብር አገኛለሁ በዚህ እና ቀጥታ ለልጆች ፈንድሬዘር አያስፈልገንም። ራሱ ቀጥታ ከዚህ የምናገኘው ቀጥታ ወደ ኢትዮጵያ እና እሱ ነው ያሰብኩት፣ እሱ ነው የምፈልገው እኔ እና በእናትህ አሁን አንቺ ብዙ አለ የሚወድሽ ሰው ሌላም አሉ ብዙ እና አንድ ላይ ብንመጣ ብዙ እንችላለን። እውነት together we can do more yes እሱ ነው እና አሁን የምፈልገው እኔ ቃል ገብቻለሁ ለኢትዮጵያ ሕዝብ። እውነት ይሄ ምንም ለእኔ አይደለም። አለኝ ምርጥ ህይወት እዚህ ስራ አለኝ እዚህ ማገኘው በጣም አሪፍ ህይወት የራሴ የምኖረው ይህ ለኢትዮጵያ ነው እና እናንተ ሰዎች የኢትዮጵያ ህዝብ ያስፈልገኛል ለኢትዮጵያ ለመርዳት እና እሱ ነው የምፈልገው። ለቀልድ አይደለም፣ ለሴት አይደለም፣ ለምንም አይደለም። እዚህ ላይ ቲክቶክ የመጣሁት እኔ ወጣ ነኝ። ሴቶ ቁም ነገር ረጅም ሰዓት አወራንበት። ፈታዘና እንበል 127,400 2,400 ሰው ፎሎ አድርጎታል። አሁን እኛ ጋር ተገባ የቀራችሁ 2,800 ሰው አላችሁ። 400 ፎሎ አድርጉ። አየሽ ሁላችሁ ዜዶ አክሰፕት አድርጉ። ማሬ ኔትወርክ ይዟታል። ዜዶ ወንድሜ ምን እየበላ ነው? እንጀራ እንዳይሆን እንጀራ ግን ጓግቻ ኔትወርክ ይዟታል። በጣም ነው የምፈልገው እንጀራ። ዳታ ጨረስኩ። እንዴ ያለሽበት ቦታ ዋይፋይ የለውም እንዴ? አለው ይቆራረጣል። ግን እሺ ዋይፋያቸውን ከሬስቶራንቱ $127,500 ገብተካል። እሺ
2700 ሰው አድርጎታል። 127,500 ገብቷል። የቀራችሁት እዚህ ጋር 300 ያላረጋችሁት ካላችሁ ፎሎ አድርጉት። ኔትወርክ አነቀነ ባረክልኝ። በጣም አመሰግናለሁ። እውነት ምንም ችግር የለውም። በጣም ለመልካም ስራ ነው የሚያስደስተኝ። ሰውን ማስደሰት የሚረዳ ሰው፣ በተለይ ደግሞ ህፃናት ላይ የሚሰራ ሰው። ህፃናት ማለት ፊውቸር ናቸው። ገባ? ህፃናት ላይ የሚሰራ ሰውን ሰፖርት ማድረግ አለብን። ህፃናት የነገ ተስፋዎች፣ የነገ ፍሬዎች፣ የነገ አገር ተረካቢዎች። ህፃናት ላይ የሚሰራ ሰው በጣም መበረታታት አለበት። ደግሞ ይኸው እዚህ ላይ 3 ሳምንት ቆይቻለሁ። 3 ሳምንት ግማሽ ምናምን እዚህ ቲክቶክ ላይ መጣሁት እና በዚህ 3 ሳምንት ግማሽ ብዙ ዶላር አግኝቻለሁ። በቪዲዮዎቹ 1 ደቂቃ እየሰራው ብዙ ተከፍሎልኛል። እሱ ቀጥታ ይከፍላል አይደል? አሜሪካ ነገር አሁን እሱ ነው እያልኩሻለሁ። አሁን እናንተ ካገዛችሁኝ የኔ ቪዲዮ 1 ደቂቃ ዝም ብዬ ወሬ አውርቼ እናንተ ላይክ እና ቪው ካደረጋችሁ እኮ ብዙ ብር ነው የማገኘው። ብዙ እና በዚህ ሰው እስኪ ልንገራችሁ፣ በ3 ሳምንት ያገኘሁት እና ወደ ቀጥታ ልጆቹ ልክ ያለው አሳያቸዋለሁ። እውነት እና ያገኘሁት በዚህ 3500 በ3 ሳምንት ነው ያገኘሁት። እየገባ ነው እየጨመረ እየገባ ነው እና እሱ ነው የኢትዮጵያ ሕዝብ አላወቁም መሰለኝ። ነው የቲክቶክ እዚህ ሀገር አሜሪካ በጣም ይከፈላል። በጣም ብዙ ቪውድ ከተደረገ የኢትዮጵያ ሙሉ ካገዙኝ፣ አረ ለኢትዮጵያ ብዙ መስራት እንችላለን። እውነት ዊ አር ሂር ፎር ዩ እናግዛሃለን። ሁላችንም ጋይስ፣ አሁንም ፎሎ ያላረጋችሁ ፎሎ አድርጉት። ቪዲዮቹን ይሁንለት፣ ላይክ አድርጉለት። እሱ ቪዲዮ ስትሰርልኝ እሱ በይልኝ ለወደፊት ቪዲዮ እያያችሁ ፎሎ ላይክ እያደረጋ እሱ ላይክ ራሱ አያስፈልግም፣ ቪው ብቻ ነው። እናንተ ካያችሁ በቃ ብዙ አገኛለሁ እና ያ ፎሎ አድርጉት ጋይስ። ስንት ሰው አሁን ፎሎ አረገ እስካሁን? 127,600 2,600 ሰው ጨምሯል። ሲገባ 2,000 ሞር። አሁንም ፎሎ ያላረጋችሁ ካላችሁ ፎሎ አድርጉት። አየን ሀሳቡ በጣም የተቀደሰ ነው። ኢትዮጵያ ውስጥ ያሉ የሚታገዙ ህፃናትን ማገዝ ነው። ገባችሁ? ያ እና እኔ ቪዲዮ ሰራልሃለሁ። እንትን ዋትሳፕ የምትጠቀም ከሆነ ቁጥርህን ኢንቦክስ አስቀምጥልኝ እና ቪዲዮ ሰራለሁ። ኧረ እናወራለን በደንብ በዛው ደግሞ ሰራለን። እናትና አባትህን ማመስገን እፈልጋለሁ። በጣም ማመስገን እፈልጋለሁ። ለምን እንደነሱ አይነት እናትና አባት ከኢትዮጵያ በጉዲፈቻ እየወሰዱ የሚያሳድጉ እናትና አባቶች እንዲበዙ፣ ብዙ ኢትዮጵያውያን አንተ ያገኘከውን እድል እንዲያገኙ ስለምፈልግ ማበረታታት እፈልጋለሁ። ገባ? እነሱን ሳመሰግን ሌላውም ለካ እንደዚህ ማድረግ እንችላለን፣ ለካ እንደዚህ አምጥተን ማሳደግ፣ ለቁም ነገር ማብቃት፣ ሰውን ማስደሰት እንችላለን ብለው ያስባሉ። ገባ? በራሱ የእንትና ቪዲዮ ሲሰርልኝ ትንሽ የነገርኩሽ ወደፊት ምሰራው የምፈልገው በዚህ ፎሎወር ምናምን ንገራቸው። እዛ አላማውን ተናግሬ ነው እንጂ አላማውን ተናግሬ ነው በደንብ አድርጌ በደንብ የጠየቅኩት በደንብ ገብቶኝ እንድሰራ ነው። አመሰግናለሁ። በጣም አመሰግናለሁ። ደግሞ መማር በጣም አግዘኛለች። ይኸው 120 የደረስኩት በመማር ነው። በጣም አግዘኛለች እውነት እና ሌሎችም ብዙም አግዞኛል። ሚኪ ስለ አንቺ ይኸው አገናኘኝ ፋይናሊ። አንቺ ግን ጀና ነው ዛሬ ጅንጀና ላይ ነው። አይሰማም አንተ ሰውዬ ሚኪ ጉድ እናንተ ሚውት አድርጎ እየበላ በስልክ ከሴት ጋር እየተጀናጀነ እሱማ ፈታ ላይፍ ሲገባ በቃ ፈታ ይፈልጋል። ብዙ ጊዜ እየጻፍኩለት ነበረ፣ ግን አንቺ ብዙ ስለሆንሽ ነው ብዙ ብዙ ሺህ ሰው ስለሚኖር ኮመንት እሱ ነው። ኧረ ደስ ብሎኛል። ፋይናሊ ስላገኘሁሽ ደስ ብሎኛል። አላማ ከንደግፋለሁ። በጣም የተቀደሰ ሀሳብ፣ መልካም ሀሳብ ስለሆነ አላማ ከንደግፋለሁ እና አይጂ ካለ ባዮክ ላይ አይጂ አለ ጽፌያለሁ ባዮ ላይ
ቴክስት አደርግልሃለሁ አይጂ ላይ ጽፋለሁ። አየ 5D እንደዚህ ጽፋለሁ። አንድ ነው። ኦኬ አየ አንደርስኮር 5D ነው በሴም እና እዛ ላይ ብዙ ቤተሰብ ፎቶዎች አሉ እና ትምህርት ቤት ፎቶዎች አሉ። ሲመረቅ እንደዚህ ትልቅ አሸናፊ ሲሆን በትምህርት ቤት ወረቀት አንደርስኮር 5D ሴም አስር ኤግዛክትሊ አይደለ? አየነው 1213 ፎሎ ያለው አካውንት ነው እሱ ያንተ ነው? ለምሲ የዋና ቦታ አለ። ፎቶ የነ መጀመሪያ በሌላ ስልክ ማየት የምችል ከሆነ ሀይ ብዬ ካለው ፋሎ አድርግሽኝ ው ታመን ገብቶልኛል። እና ደግሞ በዩቱብ እና በኢንስታግራም ስፔሻሊ ኢንስታግራም ብዙ ከቲክቶክ ተባስቶ በሁለት ነው የማገኘው ብሩ። ኢንስታግራም በጣም ይከፍላል። በማስታወቂያ ነው የሚከፍተው። ያ ኢንስታግራም አሁን ቪዲዮ እሰራለሁ አይደል? ቪዲዮ ከሰራው ብዙ ፎሎወር ካገባ በኋላ ቪዲዮ ከሰራው በጣም ቲክቶክ ላይ የባዘ ነው ማግኘት። በጣም ብዙ ይሰጣሉ። ይከፍላል፣ በቪው ይከፍላል። ኢንስታ እያልከኝ ነው? አላውቅም ነበር። ኧረ ይኸው ፕላን አለኝ የጻፍኩት እና እውነት እናወራለን። ታግዝኛለሽ እና ብዙ ምንም ችግር የለም። ሚኪ አንተ አትጨርስም ጅንጀና? ደክሞኛል፣ ልወጣ ነው። አንተ ሚኪ አታወራም አይደለ? እሺ ሚውትክን አውራ። ጉዴ ስልክ ጋይስ ከገባ አላወራም። ስልክ እያወራ ነው። ዱባይ ሲመጣ የሚለከፈው ነገር አለ በእውነት። የእሱ ስራ አንቺ ጋር መገናኘት አድርገውልኛል። በጣም እውነት ሚኪ አመስግነዋለሁ እኮ ልነግረው እኮ ነው። አንተ ሰውዬ ረጁዬ እኔ እናት ትሪፕል ነው ጋይስ፣ ትሪፕል ነው። እንትኔን ሞላሁኝ 10% ገብቻለሁ። ግን ፕሪንስስ የት ነው አንቺ የምትኖሪ? ካታር። በጣም ነው የምወዳት ካታርን። በጣም ቆንጆ እኔ 26 ሀገር ሄጃለሁ በእድሜ እና በእድሜ 26 ሀገር ሄጃለሁ። በጣም ትራቨል እናደርጋለን ከቤተሰቦች ጋር በጣም እስቲ ካንትሪ እስቲ ከሀገሮቹ አለ ብዙ ፍላጎች የጻፍኩት ግን የምወዳቸው ልንገርሽ፣ በጣም የምወዳቸው ደስ ብሎ እና እድል ካኘሽ ሂድ እዚህ ደንማርክ እና ስዊድን የሚባሉት ያምራሉ በጣም። ስዊድን፣ አየርላንድ፣ ኢታሊ ላይ ነኝ አሁን። ወደ ኮስታሪካ ሄጃለሁ፣ ፖርቶሪኮ፣ ብራዚል፣ ሌላ ብራዚል፣ ኢትዮጵያ፣ ኬንያ። አንተ 26 ሀገር ነው በእድሜ ከሄድከው አይደል? ካናዳ ሄዳለሁ በእድሜ 26 ሀገር ሄጃለሁ አለ። አንተ በእድሜ ከሄድከው እኔ ደግሞ በህልሜ ሄዳለሁ አልኩት። እና በጣም ብዙ ነገር ሰው ከእድሜ በላይ ታስበልኛል የሚሉት ብዙ ኤክስፒሪየንስ አለኝ። ኤክስፒሪየንስ አድርጊያለሁ በብሉ ነገር። ያው ከፍተኛ ቦታ ኖራል እንደዚህ በቤተሰብ እዚህ በጣም ምርጥ ህይወት ኖራለሁ። ያው ምንም ሳይኖረኝ ጊዜን አስታውሳለሁ። ምንም ድህነትም አውቃለሁ፣ ሀብታምም አውቃለሁ። እና ለዛ ነው ሰው ክብር በጣም ያለኝ። በጣም ነው ሰው የምወደው፣ የሀገር የምወደው ለዚህ ነው። የሰው ልጅ የሚለካው እኮ ለሰው ባለው ክብር ነው። የሰው ልጅ የሚለካው ለሰው ባለው ክብር ነው። እኔ ደግሞ ሰውን የማከብረው ከአነጋገሩ፣ ከስነ ስርዓቱ፣ ከስነ ምግባሩ። አንተ በአነጋገር ስነ ስርዓትህ ምን አይነት ስነ ስርዓት ያለው ቤተሰብ እንዳሳደገ ያሳያል። ሰው ማለት ሰውን የሚያከብር ነው።
ይሄ ትልቁ ነገር እናተ አባቴ ያስተምረኝ ይሄ ነው። በጣም እውነት ከምልሽ በላይ አባቴ ደግሞ በጣም ፌመስ ታዋቂ ነው። የአባቴ አባት ማለት የአባቴ ወንድም አጎቴ አንደኛ የሚባል አሰልጣኝ ለባስኬትቦል ኤንቢኤ አሜሪካ ውስጥ ባስኬትቦል ማስተላለፍ ነው አንደኛ ሀገር ዓለም ላይ በጣም ታዋቂ ናቸው። ግን ይኸውልሽ አባትና እናት ከቤተሰብ የኔ አሁን አሉ የእነሱ ወንድሞች እህቶች አሉ አይደል? ከእነሱ ይልቅ እናትና አባቴ ልዩ ናቸው። ብራቸው የእነሱ ሀብት ወዴት እንደሚሄድ ለሰው ነው። የእናትና አባቴ ለሰው ነው። ግን ሌሎቹ ቤተሰብ ውስጥ ያለ ተመልካቾቼ ቤተሰቦቹን ቀርበው ይመስገኑ ብለውኛል እና አንድ ቀን ላይቭ ላይ እኔ እናንተ ኢንስታ ላይ አውርተን ላይቭ ቀን ቀጠሮ ይዘን ላይቭ ላይ እንድመጡና እንድናመሰግናቸው እንፈልጋለን። ብዙ ሰው በተገኘበት ኦኬ። አንተ ትራንስሌት እያደረግኛ በአማርኛ ምስጋናችን እናቀርባለን። አንተ ትራንስሌት ታደርጋለህ ለእነሱ። እሺ ያው አሁን ብሬክ ላይ ነው ያለው። ትምህርት ቤት ጨርሼ ብሬክ ላይ ለመዝናኛት መጥቼ ነው እነሱ ጋር እና ትምህርት ቤት አንድ ወር በኋላ ወደ ትምህርት ቤት መለሳ። ግን በደንብ አስታውቃቸዋለሁ። እናንተና በጣም ማከብራቸው ሰው ነው፣ መወዳቸው ነው በጣም ያው ቪዲዮዎች ታያላቸው እዛ ቲክታክ ብዙ ላይ አለ እስክስተ ምናምን እየሰሩ ቪዲዮ ለቅቅ ያለው ራሱ እና በጣም መወዳቸው ቤተሰብ ነው እና ደግሞ ልዩ ናቸው። የኔ እናትና አባት እንደ ሌሎቹ አይደሉም። በጣም እድለኛ ነኝ። ለምን ሀብት እንደዚህ ብዙ ሰው ሀብት አሜሪካ ውስጥ እንደዚህ ሳገኝ በእቃ በምንም ያጠፋሉ። በማኪና ብዙ እንደዚህ ኤክስፐንሲቭ የሆነ ማኪና እየገዙ ያጠፋሉ። ትልቅ ቤት እየገዙ ያጠፋሉ። ግን እናትና አባት እንደዚህ ማድረግ ይችላሉ። ግን ብሩ ለሰው ነው የሚሰጡት እነሱ ለኢትዮጵያ ሕዝብ ነው ማስቡትና ለዛ ነው በጣም ሪስፔክት አለ። እናንተ ለሁለት እኔ ብቻዬን እኮ እስካሁን እያሸኳቸው ያለሁት እኔ ብቻዬን፣ እናንተ ለሁለት እኮ ቶሎ እኮ አይደለም የተጫወት ነው። ዜድ ከወጣች በኋላ እናንተ እንዴ ሚኪ ምን ሆኖ ነው የማይሰማው? አትሰማም። አሁን ይኸው ሰምቻለሁ። ስልክ ይዤ እኮ ነው አቡዬ። እንዲህ ሁሉ ሰዓት ከገባክ ሰዓት ጀምሮ ምን አይነት ወሬ ነው የሁሉ ልታወራ? አንተ አትላክ፣ መጀመሪያ እንግባባ። እኔ ብቻዬን እኮ ነው፣ እናንተ ለሁለት እኮ ነው እየቀጠቀጥኳቸው የነበረው እስካሁን። እሺ ቆይ አንተ አትላክላት፣ ላኪ አንቺ። እሱ ነበር እንዴ ሲልክ የነበረው። ስማማ ልንገርህ፣ እያመሰገነች ነበር ሀቢባን ስላገናኘከኝ በጣም አመሰግናለሁ እያለክ ነበር። መልካም ስራ ስለምትሰሪ አቡዬ፣ ደግሞ መልካም ስለሆነ የእሱም ሀሳብ አንቺ ነሽ ልታግዢው፣ እኔም ከስሮኛ አግዘዋለሁ። አንቺ ደግሞ በይበልጥ ታግዢዋለሽ። ፎሎ እንዳስደረግኩት ታውቃለህ። 3125 ብቃት አለሽ። በቃ ብቃትሽ እኮ በአለም ደረጃ የታወቀ ነው። 3000 ሰው ነበር ቅድም፣ 3000 አሁን 2500 ነው ያለው። 3000 ሰው ነበረ ቅድም፣ 3000 ፎሎ አደረጉት። ከ125000 128,000 ገባ። አየ ያው ምስጋና ኪስ አይገባም። ዶላር ላክልኝ፣ ዶላር ላክ። ይኸውልህ የኢትዮጵያ ዳለር እንደዚህ እየዘነበን እንሰራለን ለኢትዮጵያ። እውነት ለኢትዮጵያ ያ መስዬ ጋር ዛሬ ሄዳለሁ ብዬ ነበረ። ውዴ መሲ አይመቸኝም ዛሬ አለች። በቃ እሺ ፕሮግራም የለኝም ዛሬ ኧረ ፕሮግራም አለኝ እኮ እሱን ልጠይቅህ ነበረ ቅድም ቻው ብለኸኝ። ዌይት 1 ሰከንድ ዛሬ የሆነ ቦታ ሻርጃ ፕሮግራም አለኝ ወልተክ ጌሙን አቋርጠህ አልወጣክም ከላይ ለምን? ኧረ ልወጣ ነበረ ወሬ ይዣቸው ልወጣ ስል እሱ መጣ። ከዛ እሱን እያዋራሁት እንደውም ነገ ሲለኝ ዛሬ ለምን አላገናኛትም ብዬ አገናኘሁት አሉ። እኔ ሰው እያወራ እንዴት እንትን ልበል ከታች እነሱ በእንትን ብለው እሱ ሲገባ ነው እንጂ ልሄድ ነበር። እኔው ለካ አሁን ቀጠሮ አለኝ። ትዝ አለኝ ታውቂያለሽ። በቃ ሌላ ቀጠሮ አለ ካሁን? አዎ ትዝ አለኝ። ከመሲ ብንስጥ ሌላ ቀጠሮ አለ። በቃ ሻርጃ ነው ልሂዳው። አረ ሂድ አንተ ሰውዬ። ዱባይ ደግሞ ስሚ የሆነ ያጣዬ ልጅ ነው ማርያም። ትላንት ነው የተዋወቁት። ካርሊፍት ይሰራል፣ ካርሊፍት ምናምን ይሰራል እና አሁን በነፃ ወደ ሻርጃ ሊወስደኝ ይኸው ከታች ቁጭ ብሏል። ማርያምን
ሂድ እንዴ አንተ ሆቴል አንዴ ከፍዬበታለሁ ብለህ ከሆቴል አትወጣም። 24 ሰዓት ሆቴል ውስጥ ምን አገባሽ? ዱባይ የሚያምር ከዓለማችን ትልቁ መዝናኛ ያለበት ሀገር መጣ ሆቴል ውስጥ እኔ ልዝናና አይደለም የመጣሁት። ወንድሜ ስራ ላስቀጥል ነው። ተባበሪኝና አንድ ስራ እንዴት ያጣሉ? የኔ የሚያንቺ ነገ ይዘከውና ብራዘር ተገከልለት ላይ ለሱ እናድርገው ስራ ነው። በቃ በእናትህ አንድ ስራ እንዴት ይጠፋል? አንድ ስራ ሸቆጥ አድርጉልኝ የሆነ ቦታ ባካችሁ። ኧረ ባካችሁ እኔ የፀጉር ቤት ስራ መጣሁልህ። የፀጉር ቤት ስራ መጣሁልህ እኔ ታዲያ በእናትሽ እንደምንም በቃ ሌላ ሰባት ሰው ጋይስ ነገ በቃ ቁጭ ብለን ላይ እናንተ ስራ እንፈልግለታለን። እሺ ሰባት ሰው እስኪ ሰባት ሁለት አበባ ኦኬ። የተለያየ ሰው ሁለት አበባ ጋይስ ሁለት ሰው አንዳንድ አበባ ሰርቶ ማለት የለ በቃ ሙላ በቃ ትርፍ አበባ ውስጥ ያልቅብናል። ለበኋላ አበባ መሙያ እናጣለን። ያዙት በቃ ሞልቷል። ያዙት ትርፍ አበባ አታባክሉ። ስለዚህ ያው አዩ ፕሮግራም ይኖራታል። አቡዬ ይሄን የመጨረሻ እናድርገውና እንውጣ በቃ። ከዛ እንትን ፕሮግራም አለኝ። ይሄን ተጫውተን ልሰጋ ነው። በቃ እናንተ ብቻ ሰዓቱ ንገሩኝ። አይነግርክ ሚኪ ቲክታክ ኢንቨርስ ወረደልኝ። እኔ ጋር ቁጭ ብለሽ እኮ ነው የወረድኩልሽ። አላየሽኝም እንዴ? እግረ እርጥብ እኮ ነኝ። አንቺ ስኮርፒዮ መጥተው ቲክታክ ኢንቨርስ አወረደልኝ። ስጋር የሆነ ጊፍተር ስም አትጥሪ፣ ሌላ ሰው ጥሪ። እሱ እያለ ነው እንዴ? ሚኪ ነበር እንዴ ቲክታክ ኢንቨርስ ወይዬትሙት ያልነበረ መስሎኝ እኮ ነው እንደ አዲስ የምነግረው። ኧረ ገብል ነው ጋይስ አብራችሁ ነበራችሁ እኮ ይሉኛል። ያልነበረ መስሎኝ እኮ ነው ብቅ ሆኖብኝ ቲክታክ ኢንቨርስ አስሪ ለመጣው ለሄደው ጋይስ ቲክታክ ኢንቨርስ ኧረ ቪዲዮ መስራት ነው የቀረኝ። ወይዬትሙት ቪዲዮ ሰርች ለህዝቡ ማሳወቅ ነው የቀረኝ። ብሰራ ምን ይለኛል ጋይስ? ወይኔ 4% ጋይስ ወይኔ 4% ነው የቀረኝ እኮ በእናታችሁ። ከሰዓት ስገባ በቃ ታርጌት አድርጌ እገባለሁ። 12 ሰዓት ሳይሞላ 4% መድፈን አለብኝ ኤቱ ለመግባት። ስቶሪ ያርግሽ ለምን አንደኛ ቪዲዮ ስቶሪ ከ24 ሰዓት በኋላ ያልፋል። ቪዲዮ ልስራና ልገላገል። ቪዲዮ ሰርቼ የቲክታክ ህዝብ እንዲያውቅልኝ እፈልጋለሁ። ሆቴል ውስጥ ሽቆዱ ካወረረው ሰው ያዩት አይዝናና ሂድ ቡርጅ ከሊፋ ሂድ፣ የተለያየ ቦታ ቦታና መዝናኛ ሰው ከኢትዮጵያ ዱባይ መጥቶ ከሆቴል ሳይወጣ ቀኑን ጨርሶ ይመለሳል። ሆቴል ዱባይ የመጣ ከሆቴል ለማረፍ ነው። ሆቴል ከፈለግ ኢትዮጵያ ቤት ከቤት ሆቴል ማረፍ ከፈለግ ኢትዮጵያ ውስጥ 5 ስታር ሆቴል አትተገው ማረፊያ ውጣ። አገሪቷን እያት ዙር ተባረክ። በጣም አመሰግናለሁ ወንድም የሆነ እሺ፣ አይዞህ እግዚአብሔር ጥሩ አላማ ነው ያለ። አላማክን እግዚአብሔር ይደግፍል። ደግሞ አሜን አሜን። ታንክ ዩ በጣም ታንክ ዩ። አዎ 128,100 ታንክ ዩ ሶ ማች። ተባረኩ የኢትዮጵያ ህዝብ ተባረኩ። ታንክ ዩ ቴንክ ዩ በጣም አክባሪዎቼ ስለሰማችሁኝ አመሰግናለሁ። በጣም ነው ሀሳብ ይወዱሻል በጣም ምክንያቱ ኢንተርኔትወርኩ ነው። በጣም እኔም በጣም ነው የምወዳቸው ፋሚሊዎቼ። ቴንክ ዩ አየን ፎሎ ስላደረጋችሁ አመሰግናለሁ። ቪዲዮ ሰራለታለሁኝ እና ፎሎ አድርጉትና ቶሎ 200 ሺህ ያስገብተ ነው $20,000 ተቀብሎ ወስዶ በነገ ከሰዓት መደርስ አለብን። ሰዓት ቁጭ አድርጎ አባት ሰዓት ቁጭ 2 ሳምንት ነው የተሰጠኝ እና ክፍል ውስጥ ሰዓቱ ቁጭ አድርገዋል። ሰዓቱ እያለቀ ነው እና ስንት ጊዜ ቀረ? አንድ ቀን አራውቀቅ ነው አንቺ የደረስኩት በአንድ ይኸው በዛ ነው። እዚህ አንቺ ላይ ገብቼ እንደዚህ ስፐም ማድረገሽ ተቸግሬ ነው እኮ በእናታቸው አግዝሽ። አንድ ቀን ነው የቀረኝ። አዎ ዲጋ አንድ ወር እኮ መስሎኛል የተሰጠክ አይደለም። 2 ሳምንት ተሰጥቶኛል። እስካሁን 2 ሳምንት ይኸው አንድ ይሄን የለም። ሌፍት ማለት ስንት ቀን የቀረው? አንድ ቀን ነው የቀረው። ቀን አስቀይር እንጂ ከእንዴት ነው በአንድ ቀን 70 ላይ አይሞላም። አሁን እኔ 3,200 አስደረግኩ። አይሞላም 3,200 አስደረግኩ። እኔ አሁን
ግን በአንድ ቀን አይሞላም። ቀን አስጨምር። 70 ሺህ እኮ ነው ገና የሚቀረን። ለመንኳቸው 2 ሳምንት ተሰጥቶኝ ነው። 2 ሳምንት በፊት አንድ ቪዲዮ ሰራው መማር አገዘችኝ ብዙ እና ደግሞ 3 ሳምንት በፊት 100 ፎሎወር ነበረኝ። 100 እውነት 3 ሳምንት 20 ምናምን ሺህ 3 ሳምንት ከፈጀ እንዴት ነው በአንድ ቀን 60 ምናምን ሺህ የሚያልቀው? ስለዚህ ቀን አስጨምር። 3-4 ቀን አስጨምርና እናደርገዋለን። እሺ እስኪ ሞክራለሁ። በቃ እሺ። ፎሎ አድርጌታለሁ ኢንስታግራም ላይ። አሁን ቪዲዮ ሰራልካለሁ። ፎቶ ላክልኝ ኢንስታ ላይ። እሺ ኢንቦክስ ፎቶ በኢንስታግራም ለላክ በየንትነው ቁጥሬን ልክልሻለሁ። ቴንክ ዩ በጣም ሰራልሃለሁ ቪዲዮን አሁን እንደወጣ። ዩር ዘ ቤስት። ወድሻለሁ በጣም ተባረክ። ይሁን ይሰማው